ብላችሁ ንገሯት አልገባሽም እንጂ ከሐሳብሽ በፊት ስሜቱ ቀድሞሻል። በፍቅር መጥላት ውስጥ ለዛሬ ላይ ክብር ትላንት ፊት ነስቶሻል ብላችሁ ንገሯት። በፍቅር ሰው መጥላት በክብር ፊት መንሳት ምን ማለት እንደሆነ ትንሽ ግር ካላት በክብር ፊት ነስቶ የዘላለም ናፍቆት በልቡ እንዳዘለ በፍቅር መጥላት ውስጥ ሰርክ መውደድ አለ ብላችሁ ንገሯት። ደግሞም ጨምሩላት እንዲህ የሚል ተረት ነገረን ብላችሁ ይህንን አውሩላት። አንዲት ሴት ነበረች በየሰው ልብ ውስጥ አስተዋይ የሆነች ወይም የመሰለች ከማወቋ ቀድማ ሳታውቅ የበሰለች በወረት ዓለሟ ፍቅርን ስትዘምር እንኳንስ አዚማ ተናግራ የምታምር አንዲት ሴት ነበረች። እናም ያች አንድ ሴት ፍቅሩ ለያዛት ወንድ ፍቅርህ እንዴት ያዘኝ ብላ ስትጠይቀው ደጋግማ ተብሎ አይጠየቅም በሚል ዝምታው ውስጥ መልሱን ስትሰማ ለእንዴት ጥያቄዋ ምኑንም ሳታውቀው ዝም ያለ ትዝብቱን ፈርታ ስትስቀው ያኔ ነበር ገና ከፍቅሩ ሰንሰለት መያዙ አይለቀቀው። እሱም ከፍቅሯ ስር ሳያስበው ነበር ድንገት የተጣለው። ታዲያ ለምንድነው የመጣሉን ምክንያት እንዴት ሆነ ያላሉ? ምክንያቱም በሕይወት መንገድ ላይ ሰው ለፍቅር ሲጣል በማፍቀር ዓለም ውስጥ ምክንያት ያስቀጣል። ይህ ሚስጥር ነበረ ያች ሴት ያልገባት። ከልብ ስር ገብታ ነፍሱን ስትጠለል እየፈራች ነበር። አዎ ፈርታ ነበር። ቀናት እያለፉ ጊዜ ሲያንኳኳባት የወራቶችን በር ትደነብር ነበር። ይበርዳት ነበረ ፍቅር አልለበሰችም። ይሙቃት ነበረ ያለማመን ካባን አውድቃ አልጣለችም። ብዙ ተርባለች ምጥን ነበር ስንቋ። ስትጠማ ያውቃል ከወንዝ ስር ሳቋ። ይሄ ሁሉ ስሜት ይገባው ነበረ በማይገባት ቋንቋ። አዎ ፈርታ ነበር፣ እጅግ ሰግታ ነበር። ቀናት እያለፉ ጊዜ ሲያንኳኳባት የወራቶችን በር ትደነብር ነበር። ከጊዜ በኋላ ወትሮም ለማፍቀሯ በፈሪ አንደበቷ እንዴት ለምን መቼ ብዙ ብላ ነበር። ደግሞ ለመጥላቷ እንዴት ካለችው ቃል ፊደል ቀንሳ ከልቡ ስር ወጣች ንዴት በሚሉት በር። ስትለየው ራሱን ጣለ የዚህ ጊዜ እንዴት አለ? ምክንያቱም በፍቅር መንገድ ላይ ሰው ማፍቀሩ ሲጣል በክህደት ዓለም እንዴት አለ ማለት በምክንያት ያስቀጣል ብላችሁ ንገሯት። እንዲህ የሚል ነበር የነገረን ታሪክ የሰማነው ተረት፣ ፍጻሜው የሚገባ ገና ከመሰረት። ሁሉን እንደሰማች እኔን በመናፈቅ ድንገት ካለቀሰች አደራ እንዳትረሱ የነገርኳችሁን ተረቴን መልሱ። ዛሬ ይወድሻል ብላችሁ ነግራችሁ እንባዋን አብሱ። አጥብቀው ፈተኑሽ ወጠረሽ የኔ እናት ከእንባ መሃል መዞሽ አየው በፍቅር ስም እርኩስ ቂም አርግዞሽ። መቼ ይወልድሻል መቼ ይፈታሻል ደግሞ መቼ አይቶ ደግሞ መቼ ሰምቶ እግዚአብሔር ይምርሻል። ከበቡሽ የኔ እናት ቆርጠው ሊበትኑሽ በግፍ መዳፋቸው በክፋት ዘገኑሽ። አጥብቀው ፈተኑሽ የደም ጥመኞች የባሩድ ሱሰኞች ጥይት እንቅልፋቸው መድፍ ትራሳቸው የኛ ሰላም ማጣት ፍጹም ሰላማቸው። ጥማታችን እርካታቸው ረሃባችን ግሳታቸው ደግሞ እንባችን ብቸኛ ምንጭ ለሳቃቸው። በምን ታምር ታገሳቸው ያልነበር ጥያቄያችን። አምነን ስንጠብቅህ ዘግይተህ ተቀጣን። አምላክ የለም የሚል ደፋር ቃል አወጣን። ትፈርድብናለህ ትፈርድልናለህ አይበቃም ይታለህ። ያንተን ጊዜ ስሌት የኛ ልጅ ልቦና ችሎ መጠበቅን አልቻለውምና
ገለው ላይ ጨርሱን ላናልቅኛ ሞተን ይብቃን ተመልከተን ለሚል ጸሎታችን ሰው ከመሆን ሀቅ ምን ቢታጣብን ምሕረት ለምነን መዓት መጣብን ያልነበረው ጥያቄያችን ኦ ክርስቶስ ፍጹም እንደኛ እምነት አለ እንዳልነው ካለ አሁን በዚህ ጊዜ ከመስቀልህ ጋር ታስፈልገናለህ እልፍ ነገን መመከቻ ቀሪ ዘመን መሰንበቻ የምንጮኸው ላንተ ብቻ ኦ ክርስቶስ የከዳ ቀን ተመልክተው ቀጭን ጊዜን ተመክተው በሾህ ሐሳብ ሸራርፈውን ከሰላም ጋር አኳርፈውን እንዴት እንደመጣን ጠይቀህን መልስ ካጣን ዝም ብንል በተረታ በዛሬ ቀን መራራትህ እንባን እንጂ ስል ምላስን አይጠይቅም ፋታ አይሰጥም ድቀታችን አያከርምም ጽናታችን አለው በለን ጉልበታችን ለሚል ጸሎታችን ለሚል ጥያቄያችን ሰው ከመሆን ሀቅ ምን ቢታጣብን ምሕረት ለምነን መዓት መጣብን መናቃችንን ይብቃ በልናቀው የዓይኖቻችንን ውሃ አድርቀው የእንባችንን ጎርፍ በሳቅ እነቀው ብለን በጩኸት ስንጠይቀው ሰው ከመሆን ሀቅ ምን ቢታጣብን ሰላም ለምነን ሁከት ላከብን ማን ወዶ ይኖራል ከሆነው ይልቅ ገና የሚሆነው ምስሉ ያስፈራል ከቀመስነው ስቃይ ያልቀመስነው ፍዳ እጅጉን ይመራል እንደ ሰው መቆጠር እንደ ሰው መከበር ቅብጠትና ቅንጦት በሆነባት ሀገር ተወልዶና አድጎ ኖሮ በመሞት መካከል የኔና ያንቺጣ ያንተና የኔ ድል ሰው ሆኖ መወከል ምንድነው ትርጉሙ ይሄ ጥያቄ ነው አሁን በዚህ ሰዓት ኢትዮጵያ ህመም በዚህ ክስረታችን ሲሰላ ነጋችን ምንድነው ተስፋችን በመኩሪያችን አፈርንና አንገደፋን በጠበብነው ልኮንና ፍቅር ሰፋን በነጻነት ምድር ቆመን ክብር ጠፋን የሳቅ ጀንበር ቀናችን ላይ ጠቁረን ከፋን እኛ ማለት እኮ ማንም ያልታደለው የታደልን ህዝቦች የሚገርመው ደግሞ በመታደላችን ያልታደልን ፍጥሮች ለነጻነት ዜማ ተግተን የምናቆርፍ የማንነት ክብርን ከራስ ላይ የምንዘርፍ እኛ ማለት እኮ የምናናቅ ጥንስስ ምስኪን ሰካራሞች ጥፍጥናችን ጠፍቶን የምንመርቅ ናሞች ለዘር ፍቅር ምርኮ ፈቅደን የወደቅን አልፈን መትረፍ ስንችል ለራስም ያለቅን እሺ ምን ያግባባን ምንድነው ያልገባን ምንስ ነው የገባን ዛሬያችን እንዲያምር ከአድዋ በላይ ምን አለ ተአምር ምን ታሪክ ይፈጠር ላንድ የመሆን ጸጋ አለ ወይ በምድር ከአድዋ በላይ የሚከፈል ዋጋ በርግጥ አልታደለም የአድዋን መልክ ከሚያደምቁ ልጆችሽ ላይ አይጥለንም እንጂማ ምን ነበር ከአድዋ በላይ መፋቀሪያ ድንበር አልታደለም ይጥለናል ከእጃቸው ሹማምንትሽ እንዲህ ናቸው የሚፋቀር ህዝብ መስራት አይመችም ለኖራቸው የደም ጥመኞች የባሩድ ሱሰኞች ጥይት እንቅልፋቸው መድፍ ትራሳቸው የኛ ሰላም ማጣት ፍጹም ሰላማቸው ጥማታችን እርካታቸው ረሃባችን ግሳታቸው ደግሞምባችን ብቸኛ ምንጭ ለሳቃቸው በዚህ ክስረታችን ሲሰላ ነጋችን ምንድነው ተስፋችን እሺ ምን ያግባባን ምንድነው ያልገባን ምንስ ነው የገባን ተረኞች ሆይ አስተውሉ አናጠፋም አትበሉ ለእንባችን ደንግጡልን ሳቃችንን አምጡልን ምን ሊያመጡ በሚል ንቀት ኩርፊያችንን አትለፉት መብታችንን በግዴታ ቀይራችሁ አትጻፉት አጣን እንጂ ፍቅር ዘሪ ከቂም ንጹህ ደግ ልቦች ለመዋደድ የማንመች አይደለንም ከባድ ህዝቦች ለኔ የኔ ከሚል ሰነፍ ስሌት የተለየ ንጹህ ስሜት ፍጠሩና እንደ ሀገር በአንድ አይን ተመልከቱን በፍቅር ስም ይቅር በሉ እንረሳለን የትላንቱን አረፈደም ቂምን ሽሮ አንድ ኢትዮጵያ ለመገንባት የአድዋ መልክ የልዩነት ውበታችን
አንድነት ነው የቀረባት። አረፈደም ቂምን ሽሮ አንድ ኢትዮጵያን ለመገንባት የአድዋ መልክ የልዩነት ውበታችን አንድነት ነው የቀረባት። ከንፈርና በትር ቅኔዋ ሲገባኝ የዛች ሴት ቋንቋ ለቅሶ ነኝ ይለኛል ዜማ መሰል ሳቋ። ሞትን ትፈራለች ደግሞ ትደፍራለች። መኖር ያስጠላታል መልሶ ያጓጓታል። ታሳዝነኛለች ካወራችኝ ይልቅ ያልነገረችኝን ለማወቅ ስታትር ከዓይኖቿ የሚታየኝ የልቧ ሰንበር ነው የሐዘኖች በትር። እውነቶቿን ሁሉ ውሸት ይነጥቃታል። ሌባ ቀን ላይ ቆማ ሐቋ ይስቅባታል። ማን አለሽ ይላታል ብቻዋን ያማታል ብቻዋን እና ታሳዝነኛለች። ውብ ስስ ነው ከንፈሯ በፍቅር ቀድሶ በስስት የሚስብ ደስታዋ ግን ያው ነው ከንፈሬን ስትለቀኝ ወዲያው የሚከስም። ያለፈችው ሁሉ ድንገት ትዝ ሲላት ከንፈር ነው ትላለች የልቤ ስር ጠላት። በርግጥ እውነት አላት በፍቅር ስም በከንፈር ስመዋት ለእውነት ምለው በከንፈር ዋሽተዋት ልቧን ስትሰጥ በከንፈር ጥለዋት። በምን ሰበብ ትመን ፈሪናት ለከንፈር ባልጠፋ ሰንበር ላይ በትር እንዴት ትድፈር። ይበልጥ የማዝንላት እንባ ማፈስላት ያለ ፍቅር መኖር ስለማትችልበት ከንፈሬን እያየች በተረታ አንደበት ስወድህ ስትለኝ እውነቴ ስትለኝ እኔ ማለት እሷ መሆኔ ሲመስለኝ እንጃ እንዴትና መቼ እንደተሰበርኩ ከሕይወት ጋር ትግል ደክሞኝ እንዳቆምኩ እንጃ ብቻ ትዝ ይለኛል መሸነፍ ያመኛል። ያኔ ሳልሰበር ልቤ ታጋይ ነበር። እንጃ በምን ቀን ደንግጬ ዝምተኛ እንደሆንኩ ሁሉን እሺ ያልኩ መኖር እንደጀመርኩ እንጃ ብቻ ትዝ ይለኛል ወጀብ ነህ ይሉኛል። ያኔ ሳልሰበር ተሟግቼ ረታ ነበር። እንጃ የትና ምን ዕለት እንደጠፋ ሳቄ ማን እንደሰረቀኝ እኔ ምን አውቄ። ብቻ ትዝ ይለኛል መሳቂ ያምርብኛል። ያኔ ሳልሰበር ጨዋታ አውቅ ነበር። እንጃ ለምንና በምን ከሰው እንደሸሸው በብቻነት ዋሻ ቀኔ ላይ እንደመሸው እንጃ ብቻ ትዝ ይለኛል ያለ ሰው ያመኛል። ያኔ ሳልሰበር ሁሉ ዳጄ ነበር። አዎ እኔ እንጃ ለሕይወት ውብ ዜማ ቀምሬ ስዘፍን የትኛው ቅኝት ላይ እንደተላለፍን እንጃ። በየዋህ መዝሙሬ ዛሬ እንዳይጠም ማን እንዳቀበለኝ የመከፋት ግጥም እንጃ እንዴትና መቼ ማን እንደሰበረኝ ብቻ ትዝ ይለኛል ውብ ትላንት ውብ ሕይወት ውብ ሳቅ ነበረኝ። እዚህ ድረስ ነበር ደስ በሚል ፍቅር በሚያስቀና ህብር አጭር ሕይወት አሳልፈን ረጅም ትዝታ ተረፈን። እኔና አንቺ ማለት እዚህ ድረስ ነበር መንገዳችን፣ እዚህ ድረስ ነበር ሩጫችን። ምንም እንኳን ያ ፍቅራችን ባያልቅበት መውደዳችን እዚህ ድረስ ነበር ሩቅ ምኞታችን።
እዚህ ድረስ ነበር የአብሮነት ማብቂያችን በጊዜ ሲገለጥ ህልማዊ ፍቻችን ለመለያየት ነው መገናኘታችን ገና በማለዳ እድሜው ላጠረብሽ ቅርብ ሞት ለጣለው ሩቅ አላሚው ፍቅርሽ እዚህ ድረስ ነበር በይና ንገሪው ታጋይ ስሜትሽን ሽንፈት አስተምሪው ታመሻል አውቃለሁ ምን አደርግሻለሁ የተጻፈ ዕጣ ፈንታ የህይወትን ውስን ዕድል ብካሰሰው ፍት የለኝም ብትታገይ አትነሽም ድል ያ ፍቅራችን ዛሬ በቃል ቂቤ ላያገግም የተቀጨ ሙሉ ውበቱ ዳግም ላይስብ የተነጨ ያ ፍቅራችን ዛሬ ነገው የተከላ ዛሬን የሚያለቅስ ትላንትን የሚስቅ ነበር ሆኖብናል እንዲህ ነው መንገዱ በፍቅር ጉዞ ላይ መለየት ይፈጥናል ጸንቶ በመጠበቅ ደርሶ እንደመጣበቅ በመላመድ ገመድ ታስሮ እንደመራመድ አይደለም መነጠል ካብሮነት ይፈጥናል የመለየት መንገድ እናም መውደዴ ሆይ የልባችን ጥምረት ቁርጡ ተወስኗል ፍቅርን ላንቀጠል ተበጥሰናል ቢሆንም ግን ስሚ አልማሽ አትሚኝ መለያየት ማለት የትላንትን ፍቅር በዛሬ ላይ ንዴት ጨክኖ ለመርሳት ደርሶ ሳቂ የሚልን ደጋግ ትዝታን አይደለም ፊት መንሳት እናም በፈጠረሽ እሱማ እኮ እያልሽ እንዲህ ነው አትበይ በሰሚሽ ጆሮ ላይ ሐቅሽ እውነት ላይ ጮህ ትዝብት አትቀበይ ቂም አርጋዥ አድርጎት የተገፋ ይቅርታው የልብሽን ጉልበት እልህ አያበርታው ቁጭት ሲጮህብሽ በሱ ስንቱን አጣው አትበይ ግድ የለሽም ባንቺነትሽ እንጂ እኔ በማጣት ውስጥ ምንም አላጣሽም እውነት ልሻለሁ አጣው ያልሽው ሁሉ ቀድመሽ አጣሽው ነው ከኔ ፍቅር ጅምር ያሳጣሽም ነገር የልብሽ ስሌት ነው የማላውቀው ድምር ፍቅር ሂሳብ መቼ ይወዳል ሲያሰሉበት ይሄው እንዲህ መልሱ ይከብዳል ናም በፈጠረሽ የምልሽን ስሚ ተለያየን ብለን አልማሽ አትሚኝ እንዲህ ናት አልልም እንዲህ ነው አትበይ በሰሚሽ ጆሮ ላይ ሐቅሽ እውነት ላይ ጮህ ትዝብት አትቀበይ መኖርን ሞትኩልሽ ምን ሆነ መሰለሽ ድምፅሽ ራቀና ውሎዬን ቃል ነሳኝ በዝምታ ድባብ ያለመቻል ያህል ማውራትን አስረሳኝ ምን ሆነ መሰለሽ ሳቅሽ ራቀና አመሻሽ ላይ ከፋኝ በሚቀልድ መሃል በኩርፊያ ሰንፌ ፈገግ ማለት ጠፋኝ ምን ሆነ መሰለሽ አለሁኝ ማለትሽ ሩቅ ሲሆንብኝ ለሊቴ ላይ ሆኜ እምባዬ ፈሰሰ ልቤ ቆሰለብኝ እንዲህ ሆነ በቃ የሰከንድን ዕድሜ በዘመን ቆጠርኩት ድምፅሽ ሲርቅ ጊዜ አልገፋ ባይሆን ቀኔን ረገምኩት እውነት ልሻለሁ ሳቅሽ ራቀና ነገር ተበላሸ ብሩህ ጅምር ፍቅሬ ውበቱ ተሰዋ ጸዳሉ ጠለሸ እንዲህ ሆነ በቃ በተቀማ ሰላም መኖርን ሞትኩልሽ በመተንፈስ ብቻ አለ ተባልኩልሽ ድምፅሽ ሲርቅ ጊዜ የምወደው ሁሉ ቅፍፋለኝ ደርሶ ልቤ ድንኳን ሰራ ማቄን አከናንቦ አስቀመጠኝ ለቅሶ የሚገርምሽ ነገር እምባዬ ራሱ ነው የእምባዬ አባሹ የማይታክት ወዳጅ ተመላላሽ አዛኝ ለቅሶዬ እንደራሹ አንዳንዴ እኮ እንዲህ ነው ሐዘንን ሊካፈል ሌላ ሐዘን ይደርሳል ዝም ባለ ዝም ውስጥ ለራስ ይለቀሳል በዚህ የስሜት ዙር ላይ አለውልህ ሲለው እንባን ያብሳል
እውነት ስልሽ ድምፅሽ ሲርቅ ጊዜ ምን ሆነ መሰለሽ የመሞትን ስሜት ታውቂው እንደሆነ ለመተንፈስ እንኳን የመክበድን ያህል ልብን እንደሚሰልብ የመኖር ጉጉት ጫፍ እንደማቃት ጥገት ለልፈት እንደመቅረብ እውነት ልሻለሁ እዚህ ስሜት ድረስ ናፍቄ ዛልኩልሽ በመተንፈስ ብቻ አለሁኝ እያልኩ መኖርን ሞትኩልሽ ጠጋ በይ ናፍቆቴ ከዋክብት የሌሉት ጨረቃ የከዳችው ከማይስብ ሰማይ ስር ሐሳቤን ገምቹ ሌሊት አስተክዞኝ ኩርፊያ ጥጋ ሲዞኝ ምንድነው ማስበው የሚያውቅ ጸጥታ ደስ የማይል ንፋስ አተኛም ሞያት በይ እንቅልፌ ከጠፋስ ግድ የለም ይመጣል ማደሪያ የለውም ያንተ እንቅልፍ ያንተ ነው ማንም አይተኛውም ብለሽ መልሽልኝ አንቺ ዘንድ የመጣ እንቅልፍ ላኪልኝ ልከሹ እስኪመጣ ጠብቄ እስካገኘው አግኝቼ እስክተኛው እስኪ ገምችልኝ ምንድነው ማስበው ግምትሽ ወረቀት ይዘሃል ብዕራሹ ለሃል ጨረቃ አትታይም ከዋክብትም የሉ ጨለማ ጋርዶሃል ይታየኛል ምስሉ በስልክህ ብርሃን ትሞነጭራለህ ስለኔ ነው መሰል ግጥም ትጽፋለህ ሐሳብ ሲጠፋብህ ትጠይቀኛለህ ምን እያሰብኩ ነው ገምቺ ትላለህ አይሰለችህም ወይ አይታክትህም ወይ ይቅር አትጻፈኝ ናፍቆትህን ቁረጥ በህልም ዓለም ኑረኝ እንቅልፍህን ምረጥ ያልሽኝ ይመስለኛል ታዲያ በዚህ መሃል ካልጋዬ ሊጥለኝ የላክሽው እንቅልፌ አቀፈኝ መሰለኝ አዛጋሁኝ አንዴ ደገምኩ ሁለተኛ ኩርፊያ ላይ ፈገግታ ደርቤ ልተኛ በገመትኩት ምክርሽ በህልሜ ልኖርሽ ገባሁኝ ከቤቴ ጠጋ በይ ናፍቆቴ ትንሽ ጠጋ ትዝታን መኖር ነው የመለየት ዋጋ ዓለሜዋ አልያዝኩኝ ሱባኤ አልገባ ሐርመሙ የቱ ጸሎታችን ተሰማና ከርሙ ለዚህ ፍቅር ነቃን ለዚህ ክብር በቃን ትይኛል ነበር ተይው እምነታችን አይበቃም ለታምር እግዚአብሔር ሲለው መሰል ሰውጣው የሚያምር እልሻል ነበር ዓለሜዋ ኖረሻል ሲገርምሽ መጠየቅ ነው አቅምሽ እንዴት ተጣመር ግን እንዴት አማር እኮ እንዴት አንድ ሆነን በመጠየቅ አቅምሽ ብዙ አልፏል ሲገርምሽ ዓለሜዋ ስሚኝ ነፍሴ ሹካለችኝ ሆንኩኝ እርግጠኛ የሆነ መስመር ላይ ድንገት የተጻፈን አይደለንም እኛ ብናምንም ባናምንም ድንገት አልተጻፈም ዓለሜዋ ይህ ጊዜ እስኪመጣ አልታገስ ብሎ ቢያለቅስ ታሪክሽ ቢያነባም ታሪኬ አላገኘሁሽም የቀን ድንገት ልኮሽ አላገኘሽኝም በድንገት ተልኬ ቀድመን ተጽፈናል ቀድመን ተነበናል ዓለሜዋ ልሙት ብናምንም ባናምንም ድንገት አልታየንም በርግጥ ዓለሜዋ ከቀናችን ቀድመን ቸኩለን ላመመን ይበልሽ ይበለኝ ሁነቴን እኮ ነው እያንቀለቀለኝ የሌላ ዓለመሆን ያሉንሹ ምን አለ ያሉንኩት ምን አለኝ ዓለሜዋ ልሙት ይበልሽ ይበለኝ ከቀናችን ቀድመን ባሳለፍነው ታመን ትካዜን አይቶ ሐዘኔን ድል መንሻ ስታለቅሽ ሰምቶ እንባሽን ማበሻ ድንገት አንቺን ለኔ ድንገት እኔን ላንቺ ሊያደርገን መጽናኛ ድንገት የተጻፈን የድንገት ሐሳቦች አይደለንም እኛ አዎ ዓለሜዋ ከቀናችን ቀድመን ያሳለፍነው ታመን የድንገት ሐሳቦች ቢያስመስልብንም
ብናምንም ባናምንም ድንገት አልታየንም። ቀድመን ተጽፈናል፣ ቀድመን ተነበናል። አስተውይ ጣዬ ስመጭ ወደ ልብሽ እግዚአብሔር ስሎ እግዚአብሔር ኩሎ ውብ አድርጎ ያበጃጀው ይታይሻል ሙሽርነት ሳንለያይ የምንጃጀው በማይነጥፍ ፍቅር ርሶ በመንታ ነፍስ የሚዘምር ፍጹም ሰላም የከበበው ይታይሻል የእድሜ መስመር። ዓለሜዋ የሚታይሽ የኔና አንቺ ያ ውብ ዓለም ሳንለያይ የምንጃጅበት ጽንስ ሳለን የታወጀ ታላቅ እውነት ስላለበት ጥምረታችን ገርሞሽ ማማራችን ደንቆሽ እንዴት ማለትሽን ተይልኝ ባክሽ። ዓለሜው ዓለሜ ሐቃችን ይሄ ነው። ድንገት አንቺን ለኔ ድንገት እኔን ላንቺ ሊያደርገን መጽናኛ ድንገት የተጻፈን የድንገት ሐሳቦች አይደለንም እኛ። አልያዝኩኝ ሱባኤ አልገባ ሐርሙ የቱ ጸሎታችን ተሰማና ከርሞ ለዚህ ፍቅር ነቃን ለዚህ ክብር በቃን ትይኛል ነበረ ምን ልሽ ነበረ። ተይው እምነታችን እንደምናውቀው ነው አይበቃም ለታምር እግዚአብሔር ይሁን ሲል ነው ሰውጣው የሚያምር እልሻል ነበረ። ዓለሜው ዓለሜ እሰይ እንኳንም ያንቺ ሆንኩ እሰይ እንኳንም የኔ ሆንሽ ዓለሜዋ። ይድረስ ለክርስቶስ። እውነት በመኖሬ አለ እንዳልኩህ ካለ አሁን በዚህ ጊዜ ከመስቀልህ በላይ ታስፈልገኛለህ። ሳትገባብኝ ፀሐይ ሳይጠቁር ዛሬ ሰማይ ድረስ አሁን ላይ ብለው የሚጣሩ ብዙ ነፍሶች አሉ። ካልደረስክላቸው እንዴት ይሆናሉ እያልኩ አስባለሁ። ኦ ክርስቶስ ሰው እንደሆነ ፍጠርልኝ አንዲት እድል፣ እችን እድል አድርግልኝ ብቸኛ አይደል እልፍ ነገን መመከቻ ቀሪ ዘመን መሰንበቻ አቋቁመኝ ዛሬን ብቻ። ፋታ አይሰጥም ድቀቴ ታሽቶ አይሽርም ስብራቴ መቆሜን ነው የወደቅኩት ካንገት ብቻ አይምሰልህ በነፍሴም ነው እንክት ያልኩት። አትተወኝ ለትግስቴ ለመኖር ያንሳል ጽናቴ መጉረስ እንኳን ይሰለቸው ለሞት አይደል የሚመቸው ብለው የሚማጽኑ ብዙ ነፍሶች አሉ። ሰምተህ ባታያቸው ምንድን ይሆናሉ እያልኩ አስባለሁ። ኦ ክርስቶስ እውነት በመኖሬ አለ እንዳልኩህ ካለህ አሁን በዚህች ዕለት ከመስቀልህ በላይ ታስፈልገኛለህ። በሾህ ሐሳብ ሸራርፈውኝ ከሕይወት ጋር አኳርፈውኝ ሁሉም ያቅሙን ያህል ጋን ሙሉ ተስፋዬን ጨልፈው አሟጠውት በምን ሊነገኝ ክንፈ ብዙ ተስፋዬን ተነቃቅሎ እስከማጣው ነገን ማያ ጠብተዬን ማንጨክኖ እንደጠጣው ጠይቀኸኝ መልስ ካጣው እንዴት እንደመጣው ዝም ብልም በተረታ በዛሬ አቅም መራራትህ ስል ምላስን አይጠይቅም። ከጠየቀም የሚጮህ ትላንቴን አድምጥ የማታውቀውን ሰው የመሆን ምጥ። ኦ ክርስቶስ ሰው ሆነ ብታውቅም ሰው ሆነ ብትኖርም ሰው ሆነ ያልተሰማህን ሰው ሆነ ያላመመህን ደፍሮ ያልጎበኘህ ንቆ ያላገኘህ ፍጹም አምላክ የመሆን ወንድነት ሊነካው የማይችል እውነት አለ ክርስቶስ ሆይ ሰው ሆነ ስትኖር ያልኖርከው ማንነት የኔ አይነት ሰውነት መሆን የሚጠይቅ ጎዶሎነት አለ። ባለመሆን ግዞት ያለመቻል እስርን ማሸነፍ ያልቻለ ሰው ያለህ ያልቀመስከው ሰው የመሆን ሐዘን አለ። የሚያንባርቅ ትላንቴን አድምጥ የማይገባኝን ሰው የመሆን ምጥ ብለው የሚለምኑ ብዙ ነፍሶች አሉ። ካላዘንክላቸው እንዴት ይሆናሉ እያልኩ አስባለሁ። ኦ ክርስቶስ እውነት በመኖሬ አለ እንዳልኩህ ካለህ አሁን በዚህ ሰዓት ከመስቀልህ በላይ ታስፈልገኛለህ። ይገባሃል ግን እምልህ ምንድነው የምለምንህ? ባሻህ መንገድ ጥራኝ ባሻህ መንገድ ምራኝ ብቻ ለድል ስራኝ። ካልሆነ ግን ነፍሴን ውሰድ ፍቀድልኝ የሞት መንገድ። ታውቀኛለህ ባሳለፍኩት የእድሜ ታሪክ አልጠየቅኩም በበደሌ ልክ የሚሆን ንጹህ ካሳ።
ለመኮንን ፊት የምትቆም አይደለችም ነፍሴ ችኩል ደጉን ጊዜ የምትረሳ። ይህንን ተመልከተው በቃል ሰይፍ ሸረካክተው ቢያቆስለኝም የትም መተው አታውቀኝም የወጉኝን ሉጋ ብዬ በቂም ወረድ በቀል ስስል ብሸሸግ ነው እንጂ መካድ የረገጠው እውነቴን ልመስል በማይታየም ባይዶፍ የሳቄን ሞት እስካብስር ስደበቅ ነው የምታውቀኝ ከብቻነት ዋሻዬ ስር። ዛሬ ግን ጠራው እኝ ብዬ ጮኩ እውነት በመኖሬ አለ እንዳልኩ ካለህ አሁን በዚህ ሰከንድ ከመስቀልህ በላይ ታስፈልገኛለህ። ሳትገባ ይቅት ፀሐይ ሳይጠቆሬ ዛሬ ሰማይ ድረስ አሁን ላይ ፋታ አይሰጥም ድቀቴ ታሽቶ አይሽርም ስብራቴ አትተወኝ ለትግስቴ ለመኖር ያንሳል ጽናቴ። ሰው መሆን ከመኖር ዘሙ የጭንቀት ጥግ ሲጨንቀው አምላኬ ብሎ ለሚያምነው ይህንን ነው የሚጠይቀው። ሰው አድርገኝ መናቄን ናቀው እንባዬን በሳቅ ልነቀው አይኖቼን ውሃ አድርቀው ያኔ ነው በእኔ ህላዌ ክርስቶስ እንዳለ ማውቀው ብለው የሚለምኑ ብዙ ነፍሶች አሉ ሰምተህ ባታያቸው ምንድን ይሆናሉ እያልኩ አስባለሁ። እባክህ ክርስቶስ ጥያቄን መልስ። እኛ አንካሳ ነፍሶች ካላዘንክላቸው ካልደረስክላቸው ካሉት ስሜት ጋር እንዴት ይኖራሉ? ለምን ይኖራሉ? ለምን? እባክህ ክርስቶስ ጥያቄን መልስ።